ሰላም ሰላም ውድ የዝግጅታችን ተከታታዮች እንደምን ሰነበታችሁ? አንበሳ ሲያገሳ ጥንቸል ትባንናለች፣ እውነት ስትወጣ ውሸት ትደነብራለች እንደሚባለው በአንድ በኩል በቤተ መንግስት የቅጥቅጥ ወንበር ላይ ተቀምጦ በስጋት የሚርበደበደው የህዝብ ዝምታ እንደ ጎነጎድጓድ የሚቀሰቅሰው የግርግር ንጉሥ አለ። በሌላ በኩል ደግሞ ያለምንም ጦርና ጋሻ በዜማውና በጥበቡ የኢትዮጵያን ልብ የገዛው የጥበብ ንጉሥ ቴዲ አፍሮ አለ። አንዱ በጠመንጃ አፈሙዝ ሊገዛ ይሞክራል። ቴዲ ግን በሳንቃ ድምፅ የትውልድን መንፈስ ያንቀሳቅሳል። አንዱ ጠላት እየፈለገ ዛሬን ያድራል። ቴዲ ግን ፍቅር ያሸንፋል ብሎ የነገን ተስፋ ይዞ ለወጣቱና ለመላው ኢትዮጵያውያን ተስፋን እየዘራ ይገኛል። የብልጽግና ስብስብ ጸብን በደላላ እንደሚያነፈንፍ ተምች ነው። ያገኘውን ይነክሳል፣ የያዘውን ይረጫል። ቴዲ ግን እንደ ፀሐይ ነው። ሲወጣ ጨለማው ይገፋል፣ ሲያበራ ደግሞ ድንበር አይገድበውም። ስርዓቱ ቴዲን የሚፈራው ቴዲ ራሱ የህዝብ መንግስት ስለሆነ ነው። የቤተ መንግስት ነዋሪዎች ስልጣናቸውን በቃላት ቢንቆለባበሱም የቴዲ ዝምታ ግን እንደ ቦርካኖ ያንቀጠቅጣቸዋል። ኢትዮጵያዊነትን የተጠማ ህዝብ የአንድነት መዝሙር ሲሰማ ዛሬ የሚነሳው ካድሬዎች ቴዲን ባዩ ቁጥር ይደነብራሉ። እውነቱ ግን አንድ ነው። የህዝብ ልብ በጠመንጃ አይቆለፍም። የስርዓቱ አባላት ተምች ቢሆኑም ቴዲ ግን የኢትዮጵያ ትንሣኤ ምልክት ሆኖ ይቀጥላል። ተምች መሟቿ ሲደርስ መንገድ ላይ ትወጣለች። እንደሚባለው በግርግር የጀመረ በግርግር ይጠፋል። በጥበብ የታነጸ ግን ለዘላለም ይኖራል።